ረመዳን መጣላችሁ ይላሉ ለሰሃቦች። ሸህሩ ሙባረክ አላህ የባረከው የምህረት በር ነው አላህ ከፍቶ ይመጣል። እሱን አገኘህ ማለት ካንተም ይደርስ የለም። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ኢነ ፊል ጀነቲ ጀነት ውስጥ እኮ ጉረፈን አንድ ቆንጆ ቤት አለ ከርቀት የሚታይ ዩራ ባጢኑሃ ሚን ዛሂሪሃ ወዛሂሩሃ ሚን ባጢኒሃ ከውጭ ውስጡ የሚታይ ከውስጥ ውጩ የሚታይ እንዴት ነው አላህ ብቻ ነው የሚያውቀው። በጣም ውብ የሆነ ማራኪ የሆነ የሚያምር ሰገነት አለ። ለማን ነው አላቸው አቡ ማሊክ አልአሽዓሪ ሰሃባው ጉግ ማራኪ ቤት ነው የተነገረው፣ ሰገነት ነው የተነገረው። የአላህ መልእክተኛ ይህ ለማን ነው አላቸው። ቃል ሊመን አጣበል ከላም ንግግሩን ለስላሳ ላረግ። አንዳንዱ ጠንከር ያለ ቃል በመናገር የሚከበር ይመስለዋል። ስብር ነው ሰው ጋር ስትገናኝ፣ ለስልስ ነው ውድቅ ነው። ሊመን አጣበል ከላም ንግግሩን ያለሰለሰ፣ ወአጥዓመ ጣዓም ምግብን ላበላ፣ ወአዳመ ሲያም ጾምን አከታትሎ ለጾመው ረመዳን ይጨርሳል፣ ሲታ ሚን ሸዋል ይጨምርበታል። ወቃመ ቢለይል ወናሱ ኒያም ሌሊት ሰው ተኝቶ እሱ ሶላት ላይ የተገኘ አራቱም ረመዳን ውስጥ አለ። ሰው ማብላት ማስፈጠር አለ፣ ሌሊት ተሐጁድ መስገድ አለ። መጥፎ አትናገር ተብለሃል፣ ንግግርህ ለስላሳ ነው። ጾም ላይ ነህ፣ በየቀኑ እያከታተልክ የጾምክ ነው። ያ ነው ውብ ጀነት የምንሸለምበት ማዕድ ፊት ለፊታችን ላይ አለ።